ኢትዮጵያ ውስጥ ብቸኛው ድንግል ወንድ እኔ ብቻ ነኝ። ሰላም ውድ ኢትዮጵያውያን ኤርትራውያን በአገር ውስጥም ከሀገር ውጭም የምትገኙ እንደምን ውላችሁልናል? ዛሬ አዲስ ዳኛ ከአዲስ እንግዳ ጋር ከች ከተፍ ብለንላችኋል። የዛሬው እንግዳችን ለማየት ዝግጁ ናችሁ? አዎ። ከዛ በፊት ግን ዛሬ ከዚህ በፊት ያለፉ ተወዳዳሪዎች ውድድር የሚጀምርበት ቀን ነው። አሁን መልሼ ወደ ሄኒ መልሳችኋለሁ። ሄኒ ቀጥል። ያው እንግዳውን አስገብተን ያለውን ነገር እኮ ላስረዳቸው ብዬ አይ ተረሳለ ብዬ እኮ በጣም ነው የምረሳው። ማንኛውም ይሄ አዲስ ዳኛችን ነው ታቋደመች በሚገባ ግን ከዛ በፊት ስለ ሁለተኛው አሁን ሁለተኛ ዙር ነው ምን አዲስ ነገር አለ የሚለው እስኪ ለኦዲየንስ ከእንግዳው ጋር መልካም እና እንግዲህ የምንወደው የምናከብረው እንዲሁም በጣም የሚያስቀን ሰው እኔ በጣም ነው የሚያነፍረኝ በጣም ስለዚህ እባክህ በላቸው በሌ አይገባም እንጂ እንኳን ደህና ቆያችሁ። ልግባ ቻት በሌ የኔ አባት አብሽር በል ያላዳልሽ እንዴት ናችሁ? እግዚአብሔር ይመስገን። እንደዚህ ነው። እንኳን ደህና ቆያችሁ። እንግዲህ ያው ቪዲዮአችንን ምናምን አይተዋል። ኧረ እንዴ እንኳን እኔ አያቴም አይታለች። ኬቶና ነው ያየችው። በጣም የምታስቀው ይመስለኝ። እኔ በእነሱ አስቀው ሲሆን እኔ በበላቸው ወሬ የምንስቀው ይመስለኝ። በምንም ጥረት ላለመሳቅ ሞክራለሁ፣ ግን ይሄን ነገር ሸፍኑት። እሱን ካየሁ ዝቃል እንጂ በሌላው በርዬ እዚህ ድረስ አክብረህ ስለመጣ ከልብ እናመሰግናለን። እና ተወዳዳሪዎቻችን ከመግባታቸው በፊት ህጎች አሉ። አሁን በላቸውን ያው ያመጣንበት ምክንያት የምናወዳደራቸው ተወዳዳሪዎች የዛሬዎቹ ያለፉት ናቸው፣ እስከዛሬ ያለፉት ማለት ነው። ስለዚህ አዳዲስ ህጎች ወጥተዋል። በጨዋታው 3 ሰው ካሳቀ ተወዳዳሪውም ወይም ተወዳዳሪዋ አሸናፊ ወደ ቀጣዩ ዙር ያልፋሉ። እንዲሁም የ2000 ብር አሸናፊ ይሆናሉ ማለት ነው። ሰምታለ? ይሄ በደንብ ትኩረት አድርጋችሁ ተወዳዳሪዎች ያለፋችሁ እንግዲህ እስቲ 3 ሰው ማሳቅ ከባድ በአንድ ሰው ነበር የምንላስ። አንተ ነህ እኮ የምታስበላና በአንተ ነህ እንጂ እኔ ግን ይኸውልህ ስመጣ ማለት ነው ጭራሽ አልስቅም ብዬ ነበር። ግን በቃ አልስቅም። እግዚአብሔርን ግግም እላለሁ ብያለሁ ማለት እኮ አሁን ያለፈው ቪዲዮ አይቼ ማለት ነው። አጋባባችሁ እኮ ነው የሚወስነው። አሁን አንዳንድ የከፋል እንደያዘነ ያለው አንዳንድ ያዘነን አይተህ ራስህ ትስቃለህ እኮ። ያዘነን አይቶ አንዳንዱ ያዝናል፣ አንዳንዱ ያዘነን አይቶ ይስቃል። አንተ ደግሞ ላለመሳቅ ሞክር ነው። በላቸው ልክ ነው። በነገራችን በላቸው ያው ህጎቹ ገብቷቸዋል ኦልሬዲ። ያ ተወዳዳሪ ይገባል ወይ ያቺ ተወዳዳሪ ትገባለች። 3 ሰው ካሳቀች ወይም ካሳቀ የ2000 ብር አሸናፊና ወደ ቀጣዩ ዙር ያልፋል ማለት ነው። ስለዚህ ሬዲ ናችሁ? አዎ በላቸው ሬዲ። ግባ ተረኛ ወደ ቻምፒዮንስ ሊግ ያልፋል ማለት ነው። ቻምፒዮንስ ሊግ ተረኛ ግባ እስቲ። ይሄ ነው እንዴ? አይደለም ላስረዳቸው። እንግዲህ ባለፉት ውድድሮች ተወዳዳሪዎች በጣም እያስቸገሩ ነበረ። ከአሁን በኋላ እኛ ፕሮዳክሽን ምናምን እያለን ከኋላ እዚህ ጋር ምናምን ከተወዳዳሪ ጋር ትግል የለም። የምታዩት ቦዲጋርዳችን እንደገና ደግሞ አይደለም ጂጂትሱ ፍፄ ጋርዳችን ነው። ጆ እባካችሁ ተወዳዳሪዎች እስከሚወጡ ድረስ ላለመሳቅ መሞከር አለብን። ዛሬ ትግል ነው፣ ምክንያቱም እያደገ ነው የሚለው እየጠነከረ፣ ምክንያቱም እነሱ መጠንከር ስላለባቸው እና ፍፄ ከዳሩ ነው የሚያስቸግሩ ሰዎችን እኔ ግን አሰናብተልናል እናሳ። እሺ ስለዚህ በቃ እሷ ያራዳች ጋርድ መስሎኝ ጌታ ምስክሬ ድክም አይደለም ጋርድ እኮ ነው ተወዳዳሪ መስሎኝ። እኔ ነኝ ጋርዱ በዚህ በኩል ቢሆን እዚህ ጋር
ሳይዛጋ ቢሆን አሪፍ ነው። እሺ ይሁን ችግር የለም። እኔ ሶፍት አንጡልኝ። ጀምሩ ቃል ተቀም ምን ትሆኝልሽ? ምን ሆነልሽ? እንዴት ነው የሶስት ወር የቤት ኪራይ ልዝጋልሽ እንዴ? እንዴት ነው? እንዴት የሚቸግርሽ ነገር አለ? እንዴት ሰው ከተሜ ነኝ። አሁን እንደው በጣም ነው የሚቸገረው። እኔ ብር በብር ነኝ። አዎ እዛው ነኝ። እንደው ችግር የለውም። ኧረ የሆናቸው ሰውዬም እያየሁ ነው። በቃ እንደው ምን እንደሆነ አላውቅም። እንደው በቃ እንደው ዝም በልልኝ እባክህ። እዛ ጋር ላውራበት በቃ። ኧረ ወይኔ ጉዴ ፈላ። ኧረ እባክህ ይሄን ሞቼ እሱን ያለ ኧረ እባክህ ሳይሞት ነው አሉ እንግዲህ ወደ ከተሜ እኔን ጫማዬንም አላዩም አሉ። እየሞከርኩ ነው አሉ እንግዲህ እነሱም እንደው ዝም ብለዋል። እንደው የከተሜው ነገር እንደው ስራው ሁሉ በቃ እንደሱ ነው አሉ እንግዲህ እንደው ምንም በቃ አሱ ጋር እሺ ወንድሜ በላቸው ነው። በጨዋታ አይደለም እኮ በማስረዳት ይሁን በማሳቅ ነው ተባልኩ። እየሞከርኩ ማን አለ ጩኩ አልተባልኩም። አይ ምን እሺ ነው አለባበስሽ? እንግዲህ እኔ ከዘውጌ ነው የመጣሁት፣ ከገጠር ነው የመጣሁት። ከላይ ዲያስፖራ ከታች ላሚ ቦራ ነው ምስሌ መጣውና አንተየዋ እንደው ጥሩ ነው ሐሳብህ ጥሩ ነው። እኔም እንደዛ ነው ያሰብኩት። ከላይ አሪፍ ለብሼ ከታች እንደው እነሱን ልምሰል ብዬ ነው። አይ በጣም አዝናለሁ። አልሆነም ዛሬ። ኧረ ይሆናል። ቀጣይ ተረኛ እድል አትሰጡኝም ወይ? እድል አትሰጡኝም? እድል አትሰጡኝም? እድል አትሰጡኝም ወይ? እድል ስጡኝ! እድል ስጡኝ! እድል ስጡኝ! እድል ስጡኝ ብያለሁ። እድል ስጡኝ! እድል ስጡኝ! ኧረ እድል ስጡኝ! እኔ እድል ካልሰጣችሁኝ አልወጣም። እድል ስጡኝ! ኧረ እንዴ እድል ስጡኝ! በቃ አልሆነም። እድል ስጡኝ! አልሆነም። በቃ እድል ስጡኝ! እድል በየመንገድ ፈልግ። ያንተ እድልም ኧረ በል ጭዌ በቃ መጣ ይላል። ምንድን ነው ያደረገው? አንዱ ፓርት ተረድቼዋለሁ። ቲክቶክ ላይ የሰማው ቀልድ ነው። ያው ነው ያ ሰውዬ የእሱን የደገመው እሱ እኮ ባይዘው ካሜራማኑ እንትን አሁን እኮ ኦልሬዲ የምር ለቪዲዮ ነው ያለው። ኦሪጂናል ሚስቱን እኮ ነው ያለው ደውሎ አይደል? በስነ ስርዓት ሪ ግን ሜሞሪዎች እኮ ነው አሁን ኤዲት አድርጎ ምናምን። ኦኬ ቆራርጦ የተጠቀሙት። ኧረ ለምንም አትሆንም። ውጣ ውጣ፣ ሌላ ፓርት ትዋል። እሺ ተረኛ ይግባ ይግባ እስቲ። እሺ ተረኛ መግባት ትችላለህ። ኧረ ተው አምላኬ አታዋርደኝ። ለዛሬ ብቻ ጭንቅላቴን አሳነስልኝ። ይሄን ሁሉ አመት ለፍቼ። ኧረ ተው አምላኬ እንዴ ተመስገን። ከኔም የባሰ ሰው አለ። ከኔም የባሰ ሰው አለ። ተመስገን። በሌ አንዴ ና ሞክሩ። አይገባም አይገባም። ግን እንደዚህ እናድርግ። አንተ ጋውኑን አድርግልኝ፣ እኔ ልልበስና ተመረቅልኝ። ኧረ እሷ ተመረቅልኝ በላቸው። ተባሮ ነው ተመርቆ ነው። አንድ የሚያዝናና ሰው አጣችሁ። በሊ ከእኔም የባሰ ሰው መኖር ግን ተመስገን። ጋርዱ ነው። አዎ እሺ። የት ነው የተመረቀው? የት? እኔ ከ10 ነው የተጫርኩት። ለሽንት ወጣሁ አልተመለስኩም። እንደበላችሁ እንኳን ወጠረ ሽንት ራስ በዛው ነው።
ፖላሪቲ ባለፈው ሳልነግራችሁ የሄድኩት አለ። እሺ ኢትዮጵያ ውስጥ ብቸኛው ድንግል ወንድ እኔ ብቻ ነኝ። ነግራቸዋለሁ። ኧረ እስከ ዛሬ ምንም ነገር እንዴ ይሄን ፊት እያየች ማን ትሰጠኛለች? አንተ ሴት ብትሆን ትሰጠኛለህ? በላቸው አይሰጥም ሴት ይሁን በላቸው በቃ አለፈው እኮ ሰው አሳቀ እንዴ የሱ ቀልድ ብሸጥ 100 ብር አይወጣም። ኧረ እባክህ በካሺው ራስህ ስለሳካ ራስህ ንቀው ብሩን እኔ አልነቀውም። ይሄን ኮፍያ ግን ዝም ብለሽ ነው ያመጣሽው። የእድር ቤቱን ይሄ ድንኳኑ ራሱም የሆነ አይመስለኝም። ታስበው የመሬ ገባል እንት የዘጀርክን የለም የ5 ሊትሩን ቆርጠ ይገባል። እግዚአብሔር ትለያለሽ ግን ይገባል። ባናቱ እያለፈ ይመጣ ባናቱ እኮ ነው የሚያልፉ። ባለፈው እኮ እንደዚህ ባናቱ ነው የቀለደው። እንትን እኮ ነው የኔ ናት ብታይ ሰደና አሁን በሱ አካባቢ ወይ ነይ አባጃ ለመጣል እኔ አባት ባለማሳቅ ተሸልማለሽ። አመሰግናለሁ። አንድ ቀን ግን የዚህ ልጅ አንገት እንዲህ እጥፍ ካለ ስሬት ግን ወይ እስካሁን በአንገት ብቻ ነው ያሳቃችሁ። እስካሁን አሁን በአንገት ብቻ ነው ያሳቃችሁ። ባናቱ በቃ አልገባ ብሎት ግን ሲሪየስ አሁን እኮ እያስመሰለ አይደለም። ባይዘው ሪል አልገባ ብሎታል። ኮፍያ ቀየራችሁ። ምን አይነት ጉዳኛ ነው? ሶስቴ በአንድ አይነት ኮፍያ ሸወዳችሁ። አያት ባንኑም አቢዩን ራሱ ስቆዱ ተረኛ እስቲፎ ሳቀ እስቲፎ የለም ነበር በዛ ሰዓት። ይግባ ይምጣ። አምቡላንስ አለ። ኧረ አምቡላንስ ኧረ በኔ አስደውልልኝ። ኧረ ለአምቡላንስ ደውል። ኧረ በኔ ምንድን ነው አትደውልም እንዴ? ኧረ በስመ አብ ሞትኩት። ኧረ በእናታችሁ ኧረ ሞትኩት። ኧረ በኔ ነፍሴ የውሻ ጤና ጣቢያ እኮ አይደለም። ኧረ በስመ አብ ኧረ በኔ ጓደኛ እኮ ነው ያሰረገሰኝ። ምን ሆና ነው? ኧረ ደውልልኝ እባክህ እባክህ። ኧረ በስመ አብ አሁን ነው ዳታ ሞልቼ ማለት ኧረ አውሪኝ። ኧረ አምቡላንስ የለም እንዴ? አገር ኧረ ስል ልስጣችሁ እንዴ? ልስጣችሁ? እስቲ ቆም። እሷ ጋር በቃ ሌላ መቼስ ጥሎ ማለፍ ስለሆነ እድልም አንሰጥህም። ለዛሬ አላለፍክም። ወርቃ በላቸው የምትለው ነገር አለ። በእኔ ለምን አስቁም? ጋር አልተሳካም። ለዛሬ አስወጣው። በሌላ ቻለ ሞክር። አንተ በላቸው አይስቅም። አረ ሰው ተሪጋየው እኮ ነው። እኔ እንትን አለ። አረ እግዚአብሔርም አይደለም። ቀጣይ በሉት እስቲ። አሁን የእንስሳ ጤና ጣቢያ ነው የሚመስለው። እንደ ውሻ እንትን አለ ተንደባለ ሪያክት ያደላረጉ ምናምን አሁን አገባቡ ላይ ምናምን ትንሽ አስረግዞ ጠፋ። ማቺ ምናምን የታየው ነው። አሁን ይሄ ቀልድ ነው። ጀምር አሁን ይሄ ቀልድ በሞላበት ሀገር ታዲያ ታላችሁ ሽቃ አንድ ጠይቄ ሁለቱም ጠይቀኝ። በአንድ አይበቃም። አንተ ምን አይነት ነገር ነው የሚያስቀኝ?
እኔ ራሴ አውቀዋለሁ። እኔ ምስክበት ፓርት አለ። አሁን የሚያስልቅስ ፓርት ነው እንዳለ እስካሁን ያየው ነው። እስቲ የሚያስቅ ፓርት አምጡ። እሺ፣ ስለዚህ ቀጣዩ ነው ውስጥ ተረኛ ሰላም በሌ ወይ እንዴት ነሽ? አለልሽ። ምንድን ነው አንተ አፍንጫ አፍንጫ ምንድን ነው ደግሞ? ኬፕ ታደርጋለህ? ኧረ አውልቀው እናትህ አውልቀው አንተ ኧረ አውልቀው በሌ አትኮራተሪ ብራዘር ትመችኛለሽ። እኔ አይ ኧረ ደረጀ አመሰግናለሁ። አንድ ፎቶ አነሰ ብራዘር አውልቀውና በል ቀልድ እኔ አልቀልድም። ምን አሁን አንተን ለማየት ነው የመጣው? ኧረ ተው ፎቶ አንድ ፎቶ እወጣለሁ እኔ። ኧረ ፎቶ እንነሳ ግን አውልቂሽ። ኧረ ደረጀ ላለመሳቅ ሞክር። ፊትሽን እንዲያስቀው ለማድረግ ነው። ኧረ ለምን ፊትህን ፊልተር ልቀይር ለማስተካከል እኮ አንድ ራሱ ስናፕሻት ሆኑ ፊትህ ትመችኛለሽ። በርታሽ እና አትስቅልኝም? በቃ ፎቶ ለመነሳት ነው የመጣሽው? አድናቂ ነው። አይቻልም? ይመቸኛል። ያው በጨዋታው ህግ መሰረት አሁን አዲስ ነው ታውቃለህ። ሶስት ሰው መሳቅ ነው ያለበት። አንተ ግን የቻልከው ሁለት ሰው ነው ያሳቀው። አንቺም እየሞከርሽ ነበር። ቀጣይ ይሄ ውድድር አልቆ የ100 ሺህ ብር ተሸላሚ ታውቆ ከተሸለመ በኋላ ድጋሚ መመዝገብ ትችላለህ። ሰዓት ደርሷል። በጣም ከራሴ በሱ ነው ያየውና ደግሞ እንዲላል ትንሽ ጭዌ ቢያራምድ ግን ይስቅ ነበር። እግዚአብሔር በቃ ከበለጅ ጋር ያላችሁ አይን ኮንታክት እግዚአብሔርን ሽንቴን ነው የሚያስለቅቅ። በሌ ብሎ የሆነ እንደ እንትን ነው እየጠሩ ያለውና እሺ ተረኛ ግን አይደለም። ከዛ በፊት አንድ ሶል ላይክ አሁን እንደ ሁለተኛ አሁን እኮ እናንተ ነው የምታስቡኝ። የሆነ ልክ ሲገባ ሳይጀምር በቃ እናንተ ላለመሳቅ የምትጥሩት ጥረት ነው። ፊቱ አያስቅም። በል ይኸው ፊቱ ራሱ አያስቅም። ያኛው ነበር ሊወስድ የነበረው ባለ ኮፍያው አልገባለም። ትዝ ይለኛል በልጅነቴ ማክስ ገዝቼ አልገባም። ላይ ለመጀመሪያ ጊዜ ሲገባ በማስክ ነው የሞከርሽው? አሰፍቼ ነው። እሺ ተረኛ ይግባ። ተረኛ ዝግጁ ከሆነ ይግባ። ማለት ነው። አንድ ነገር ማስተላለፍ ውድድሩ ማለት ነው እየጠነከረ ነው እየመጣ ያለውና ላለፋችሁትም ነው እየተናገርኩ ያለው። በቃ እንደመጀመሪያው ሳትዘጋጁ ምናምን ነው እየመጣችሁ ያላችሁ እና አሁን ከአራቱ ተወዳዳሪ አንድ ተወዳዳሪ ነው ያለው እና አሪፍ ነገር ይዛችሁ መጣችሁ። እዚህ ጋር ዝግጅት ያስፈልጋል። እዚህ ጋር የተገኙትን ዳኞች 3 ዳኞች ለማሳቅ መሞከር ያለባችሁና የተሻለ ነገር አሪፍ ነገር ያስቃል ብላችሁ የምታስቡትን ብቻ ሳይሆን በጣም ከዛ በላይ በቃ እርግጠኛ የምትሆኑበትን ነገር ይዛችሁ ክሬቲቪቲ ያለው ምናምን። ስለዚህ ተረኛ ይግባ። ተረኛ
በላቸው የገባ ነው አንተ በሌ 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 በላቸው በሌ አቤት ኧረ ቀልድ በልዬ ሳቅ እንጂ ሻንጣ ራስ አያምርም በልዬ ዲዛይነርሽ ማን ነው? በጣም ያምራል አውትፊትሽ በልዬ ሀሳብ ለሜምበሮች ይሆናል እርግጠኛ ነኝ። በልዬ የኔ አባት እንዴት ነሽ? አያምርብኝም? እንዴት ነው ስታይ ምን ታወጣልኛለህ? ኮንተንት ጋር አለባበስ ምናምን የሆነ ኮንተንት አይቻለሁ ሰሞኑን እና በጣም ይሄዳል እና እንዴት ነው ግን እኔ አልሳኩም። ሳቅሻው በልዬ ኧረ ሳቅ ለምንድን ነው የምትጠልበኝ አንተ? በግድ ነው እንደምታስቀኝ? ኧረ የሚያስቅ ሰው አንተ በልዬ ልሄድ ነው በጣም ክሬቲቪቲ አለው። እኔ ወድጄዋለሁ ግን ለምን እንደሆነ እንጃ ሳቅ አልመጣልኝ እንጂ አለባበሱ ምናምን በጣም ስማርት እኮ እንዴት የሆነ ሀሳብ ነገር አሳየኝ። ቱዴይ ቱሞሮ ከረባት አገዛልኝ ለዚች ለሸሚዟ ባለማሳቅ ተሸልማል። ያው ለከረባቶች ሊሸልምሽ ከመጡት እስካሁን ካየናቸው ግን እኔ አለባበሱ ወድጄዋለሁ። ቁምና እስኪ ትንሽ ያው በልዬ በላቸው አትበል በብሩ ፈንክቶ በልዬ ና የምር ይገባል። ና እሺ እኔ አባት ይሄ ለቀጣይ ሱፍ እሺ በልዬ ቀጣይ ሱፍ አስተካክል ፏ ብለህ ዘንጠሻል። ደከረበቱ ምናምን ለቀጣይ ከረባት ወደ ቀጣዩ ዙር አልፋል። አመሰግናለሁ ፍሬዶች። ቀጣይ በደንብ መዘጋጀት አለብሽ። ያው ዙሩ እየከበደ ነው የሚመጣው። ያው ዛሬ 3 ሰው አስቃል። ቀጣይ ደግሞ ከባድ ነው የሚሆኑ ህጎቹ። ስለዚህ እናመሰግናለን። ይመችሽ፣ ይመቻችሁ። አድርገና እስኪቀበል ጠሩበት ነው። ወይኔ በጣም ነው ክሬቲቪቲ ጌታ የመጀመሪያ ዙር ላይ ውይ ሲል የነበረው ነው። አሁን ነው ይመጣልኝ። እኔ ባይዘው የሚስቀው ከካሜራ ጀርባ ነው ታውቃለህ። አሁን የራስህ ቪዲዮ ከፖስትኩ በኋላ ድጋሜ ሳይ ነው ቫይራል ከወጣ ስቃለሁ። ገባኝ። ብሯቻ ጊዜ ሳቆም ነው ገብቶሃል መቼም ማንም አይስቃል። እጇ ላይ ሲገባ የማይስቃል። አሁን እኔ ቪዲዮ ፎስቼ ቫይራል ካልወጣ ምን ሆኖ የተሳስኩ ደጋግሜ ያለው ሂዶ ሜሞሪ እጅ ላይ ከወደቀ ስቃለሁ። አሁን የዚህ ልጅ ቃል በቀጣይ ፓርት ላይ ነው የምጠብቀው። ብዙ ቃሎች እዛ ላይ ነው የምስቀው። እንዴት ነው ማሳቅ የሚቻለው? እኔ እንደማሳቅ ይከብዳቸዋል። ወጪ ታባክናላችሁ። አይ
ለመሳቅ እኮ ማለት ነው ምንም አያስፈልግም። ዝም ብለህ እኮ አለኝ በቃ የለኝም። እኔም እኮ አልችልም ቃል ያ በዚህ ሳቃችሁ። እሺ አሁን ተረኛ ይግባ። ጀለስ እያወራ ነበረ። ዝም ላሻለሁ። ምንድን ነበር ያልከው? ሶፎ ጋር ገና ስትቀመጥ ሳቅ ነው የሚለው። እኔ ጭራሽ አልስቅም ብዬ ነበር። ከምር ገና ፊታቸውን ሳይሆን የሚያስቀኝ ሶፎ ራሱ ሳቅ አይለ ስቀመጥበት ምን ሲነሳ ነው የሚያስቀኝ። ባይዘ ሲቀመጥ አያስቀኝ። ለማንኛውም ተረኛ ግባ። ተረኛ በላችሁ ሰላም በሌ እኔ በላችሁ ዋና ሰው ከንቲባ ነኝ ምናምን ብለሻልና በጣም ትመቹኛላችሁ። ለማንኛውም ወደ ዘፈኔን እንቀጥል። አቢሩ ደረረረረ እንዘጉ እንዘጉ አቢሩ ዘጉ አገር ድምሽ አቢሩ ደረረረረ አቢሩ ኧረ ማይኩ እንዳይሰነጠቅ ድምጽን አይድበት። አሪፍ ነው ያምራል ድምጽ እንዳይስቀነጥ ነፍተው ነው ዘፈነው ይድበት። ስቀሻል አንድ ሰው ለማን እንዳይስቀነጠቅ ነው ያልከኝ? እንዳይሰነጠቅ ራስን በራስ አፍን በምላስ ሄድ። ኧረ በሊ ግጥም ሰው ነሻል መብት በጣም ጸዲ ግጥም። ኧረ በጣም ቤተሰብ እናንተን ተማምኜ ወንድሜው ከክፍለ ሀገር ከመጣ ስንት ዘመኑ ነው። በሌ ግን ኮንተንትሽ በጣም ነው ደስ የሚል መብት ወንድምሽ መለሽው እንዴ ወደ ክፍለ ሀገር? በሌ መልሽልኛ። ለምን አንገትሽን ትደፊያለሽ? መለስኩት። መለስሽው? እሺ ያረሰ ነው እዛ ዘፈን። እሺ ድስፈንላችሁ ነው ሌላ ዘፈን ነው ዘፈን አግደናል። ዘፈን የሁሉንም ሰምተናል። የትዝታውን ጋሪ ያለሰኝ እናርሲቲ ታወስ ትዛልኝ ሳታባክናለህ አንገቱን ቆልም ኧረ መድረኩ እንዳጥሉት። ታው ኧረ ጋርዱ ጋር አትላፋ እንዴ! ጋርዱ ማን ነው? ሚኪን ስቃችኋል። እናቲቱም ስቃል። አይ መሳቅ እንደዛ አይደለም። አይ ስቃችኋል። ማርያም ስቃችኋል። አትፈሩ። ነፍሴ በቃ አሁን አላለፍክም። ግን ሰው የሳብለት ስቋል። በተል በሬም ስቃል። እኔ ራስ ላይ መድረኩ ወርቁ። እሺ እሱ ብቻውን ሶስት ሰው ነው የሶስት ሰው ነው የሳቀ ብቻውን ባይዘ ብቻውን የሶስት ሰው ነው የሳቀ። ፍራይዴ ኦሪንቴሽን ውጪ ተሰጥቷል። ስንት ሰው ከሳቀ ነው? ሶስት ማን ሳቀ? ሁለቱ ስቋል እኮ ፍራይዴ የሶስት ሰው ስቆ እኮ ነው። አንተም ስቃል። ጆሊ ምንሽ አልሳቀ ነው እንዴ? በሬ ስቃል። ኧረ ማርያም ነው ስቋል። ኧረ ክርክር አታርገው። ቫር ይታይና ካለ ኧረ ሚኪን አይመጡም። ቫር ይታየምን ፍራይዴ ያለቀ እኮ መሳቅ እንደሳቀ ታውቃለህ። ጋዷን ሲሸከማት እኮ እኔ ሁለታችሁማ እኮ ስቃችኋል። ግን ሰው ከሳቀ ነው የተባለው። እሱ እኮ ጥርስ ያሳየው ልጅ የሳቀ መስሎታል። እኔ ከማምጣቴ በፊት ነው ያለው። ሁላችሁም እድል ነበራችሁ። አሁን ግን እኔ ስለመጣሁ ታፕ አድርጉ። አሁን እሺ ወደ ገደለው እንግባ። ተረኛ ባይዘይ ሰዓት እያባከንን ነው። በጣም ያስቅ ሰው የለም።
አስጨርስ። እኔ በህይወቴ እንደዛሬ እንደዚህ በዚህ ውድድር አታፋኪንጎ በራስ ማትማማን እኔ ከማምጣቴ በፊት ሁላችሁም አንደኛ ነኝ ቤራት እኔ ከማጣው በኋላ እናትንና ያሳያለሁ አለ ጆኔ። በጌሙ ላይ መሀል ላይ ንቃታ ይልና ጉትስኔ በላቸው ጉትስኔ በላ ቡትስኔ ጋጋ ቡትስኔ ተቀርባ ቀጥስኔ ንቃታ ይልና ጉትስኔ በሌ ጉትስኔ ወይ ለቤተሰብ ያልኩኝ ወለላ አልኩኝ ጋር አንድ ድል እንስጠው፣ ለአንድ ቻንስ እንስጠው። ሌላ የሚያስካልሽ ከዚህ የተሻለ የአሁኑ አሪፍ ነው፣ ግን ሞር ለማሳቅ ሞክሪ። እሺ በላቸው። ምን ሆነ ነው በላቸው? አይ እኔ በቃ ሌላ ነገር አልተዘጋጀሁም። ይሄን ነበር የተዘጋጀሁት፣ ግን በቃ እኔ እዚህ ውድድር ላይ የመጣሁት መጀመሪያ እኔ ሰፖርት ቪዲዮ ላይ ምናምን ቫይራል ስለማልወጣ ግን የተወሰኑ ታለንቶች አሉኝ። አክሰንቶች ምናምን ሞክራለሁ። እኔ ከማምጣቴ በፊት ብለህ መተህ ቪዲዮ ቫይራል ካልወጣ እኔ ከማምጣቴ በፊት ሁላችሁም እድል ነበራችሁ። ከዛ ኢሞጂ ጋር እንዴት ሆናል? እድል ይሰጣል። አንተ እኔ ከማምጣቴ አልቦ መተህ የአንድ ሰዓት እድል በ40 ሰከንድ አላበብሽ አለቦት ነው። እሺ ይሁን። እሺ አሁን ይሄ ኢሞጂ ነው። በእኔ አያ ይስቃሉ። እንዴት ዝም ብለህ ይሄ ሰውዬው ላይ ለጥፈ ስለመጣ ቫይራል አትወጣም። እሱ ማለት ነው በጥፌ ተመቶ ነው ቫይራል የወጣው። እኔ ከማምጣት በፊት ሳይሆን መተህ ራሱ እድል አይኖርም። እድል ሊሰጠው ነው። በነገራችን ላይ ጋይስ አንዳንድ ሰዎች ማለት ቦታ አላቸውና ይሄ ልጅ የተለያየ ነገሮችን ይዞ መምጣት ይፈልጋል እና ነግሮናል። ገባችኋል? እና ቲክቶክ አካውንቱን በፍራይዴ እናስቀምጥላችኋለን እና ፎሎ አድርጉት። በኋላ ቪዲዮ እንሰራለን። አባቴ በርቺ። እሺ ያራዳል ልጅ እመቤቴን ይበያ አመሰግናለሁ ፓፒ። በቃ ወደ ቀጣዩ ተወዳዳሪ እንሄዳለን። ተረኛ እስካሁን ምንም ለመሳቅ ያደረኩት ጥረት እንዳያችሁት ነው። አንቺ ይጠይቃል ዘይ ሙጂ በጣም መስቀው ግን እንደዛው ነው ራሱ ነው ምንም ለበቅ አይ ባይዘው እኮ ጥርስ ያወጣው እኮ እየሳቀ እኮ ነው ሰውዬው። አይታያችሁ? ቢያንስ ድምጽ ስለማያወጣ እኮ ነው። ኢሞጂ እኮ እየሳቀ ነው። ኦኬ ነው እንዴ? እና እንደኛ ብሎ ይሳቅ። ኧረ ሰው አስገቡ። ተረኛ ሰላም ዛሬ የተለያዩ ሚክስድ የሆኑ ነገሮችን ይዤ መጣሁት። ሚክስድ ናቸው። ሚክስድ ነገሮች ቀልድ፣ ጥያቄ፣ ጀነራል ኖሌጅ፣ ሞቲቬሽን አንድ ላይ እና ጥያቄዎች። ከሞቲቬሽኑ ስንጀምር ብዙ ጊዜ ሰዎች በማያገባቸው ነገር እየገቡ ያናድዱናል። እነዛን ሰዎች ምን አገባ ማለት እንፈልጋለን። ምን አገባ ይመለከታል ማለት እንፈልጋለን፣ ግን አንችልም በላቸው። ይህ ሀሳብ ልክ ይመስላል? ሀሳቡን እስቲ እየሄድክ እኮ አሁን ምን አገባህ የማለት ሀሳብ ልክ ይመስላል? በማያገባኝ ከሆነ
ይመስልሃል? አይመስልህም? ምን አገባ ማለት አሁን እኔ የሆነ ሰው እኔን ሌላ ሰው ከተናገረኝ ነው። አሁን ለምሳሌ አሁን የኔ ሀሳብ አንዳንድ ሰዎችን ምን አገባ ማለት ብንችል ደስ ይለናል አልኩኝ። እንደዛ ማሰብ ልክ ነው ብለህ ታስባለህ? ሁሉም ሰው አንድ አይደለም እኮ። ልክ ነው ብለህ ታስባለህ? የሚያስብም አለ ማያስብም አለ። አንተ ታስባለህ? የራስን ከሆነ እኔ አላስብም። ምን አገባ አያገባኝም እኮ። ምን አገባ ታዲያ? በእኔ ሀሳብ የምሰጥ እኮ ሂድበት፣ ምንም አያገባኝም። ሌላኛው ጥያቄ ነው። ጥያቄው ጀነራል ኖሌጅ ነው። ከአዞና ከእንቁራሪት የማን ፈስ ይሸታል ጥያቄው። እና ይሄ ጥያቄ ለፓፒ ነው። አንተ ስታስበው ከአዞና ከእንቁራሪት የማን ፈስ ይሸታል? አሽቷል። የማን ፈስ ይሸታል? ከአዞና ከእንቁራሪት ምን ብለህ ሂድበት። አይደለም የበላቸው። እንግዲህ ፈስቻ አላውቅም። እሺ ወደ ሌላኛው እንሂድ። ከምን አገባ ወጥተን ወዴት ገባ ብንችላል ገደል ግባ የሚልም አለ። ገደል ግባ የሚልም አለ። ግን በላቸው ማይ ቤስት ፍሬንድ በላቸው ሄኖክን ነው ጥያቄ ልጠይቅ የምፈልገው። ብዙ ጊዜ ሰዎች ሲጣሉ ገላጋይ ያለ አይደለ? አንተ አሁን ሰዎች ሲጣሉ ታገላግላለህ? ምን አገባ? ምን አገባ? ተማራን እኮ ነው መስሎት ኦሪጂናል በላቸው አንተ ነው የሳቀው። ጌታ አልሳቀም። ምን አገባ? በማያገባችሁ አትግቡ አልኩ ማለት ብያለሁ። በቃ ብሩን አምተውና ልውጣ። እቺ እንትን ናት። ስንት ተወዳዳሪ እንዳለፈ ታውቃለህ? ነው በቃ የሚያስቅ ባይዘው ማለት ነው። እንደዚህ አይነት ቀለል ያለ የጭንቄ የሆነ ስግጥ ብለህ እንትን እኮ አይደለም አይመጣውማ። እንደዚህ ቀስ ብለህ በሚያገባ ያስረዳል። በማለት ታጣምመዋለህ። ስንት ነው? ምን አገባ? ስንት ነው አላለ? ስምሽ ማለት ቡራጆይ። ቡራጆይ በቃ አሪፍ ነው። የዛሬው አሪፍ ነው። ቀጣይ ግን ያው እየከረረ ነው የሚመጣው። ምን አገባ እንዳትለኝ። እሺ ተዘጋጅ። በጣም አሪፍ እንትን ነው። ምን አገባ እናቴ ነው። ይሄ ስንት ብር ነው? 2000 ብር። ምን አገባ? ይሄን ምን እንደማደርገው ታውቃላችሁ? ለምን ከተባልን ይቀራል። አረ ለመቄዶንያም ስጥ። ባይዘ አውቀዋለሁ መሰለኝ ቲክቶክ ላይ አውቀዋለሁ። ያው ነው ቲክቶክ ይሰራል። ይሰራል አውቀዋለሁ። እኔ ብዙ ጊዜ ስክሮል አላደርግም እንጂ አውቀዋለሁ። በሌ ራሱ አሁን ገና ሳቂ። አሁን እንደዚህ አይነት ቀልድ ሌሎቹን አያስቁም፣ ግን እኔ አሳቀኝ። ምን አገባኝ? ምኑ እንዳይጎዳ ነው የቀጠረው። ናኒ ና ና ና ና ና ና Nani na 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 no
ኧረ ሳቁ። ኧረ በላችሁ ሳቅ እንጂ ምን አልፈሻል እኮ ሶስታችንም ሳቅን እኮ። በላችሁ ለምንድን ነው የማስቀው? ችግርሽ ከበላችሁ ችግሯ ከበላችሁ ነው። በላችሁ በጣም ነው የሚመች። አድናቂክ ነኝ። አመሰግናለሁ። ግን ለምንድን ነው ያልሳክልኝ? አይኗን እያየሁ እራት በላቸው። ዋው ምን የሆነ ያፈዘዘት ነገር አለ። በሌ ተጫወት። ኋላ አደረገችው ነው ያፈዘዘ። ከነብሩ ማታ እሺ አዩት ኋላ አይቷል። ከኋላ ግን አላየሁም። ከኋላ እንደ ከፊት ገንድ ነው። ጸዴ ነው አይብሪክ ይብርባል። ቆንጆ ናት። ከኋላ ህንድ ከፊት ገንድ ነው። ለማንኛውም ወደ ቀጣይ ዙር አልፈሻል፣ ግን ቀጣይ በጣም በጣም ይከብዳል። ተዘጋጅበት። እሺ በቂት መጣሽ ፍራይዴ ስኪት ይወርዳል። ምን ኦኬ ታኩሬ ነው የሳቀው ለካ እንዴ ታኩር ነው ሲቆል ታኩሬ ሲቆጣ ግን አሁን ሞዲፋይ ያደረገችው ሁለት ኮፍያ አድርጋበታለች። ባናቱ ስቁኝ ብትወቂ አያረገን የምን እዚህ መሀል መጥቶ ባይዘ ፍራይዴ እቺ ልጅ ገይበር አድርጓት በቃ በክላስ ጌመር ነው ፍላጎታለሽ። በጣም እውነት እውነት ስልክ ያስፈልገኛል። በዚሁ አጋጣሚ ስልክ ከሆንሽ በኋላ በጭቅላት አልቆም እንዳትይ እንጂ ችግር የለውም። እውነት እውነት ስልክ ምናምን ያስፈልገኛል። እነቴ ኧረ ችግር ስልክ የለም። ግዙልኝ። እስቲ ሞባይል ቤቶች ምናምን አሪፍ አሪፍ ልጆች አሉ እናናገራለን። ያው ቻሌንጅ ምናምን ግን ትሰሪላሻለሽ ሳይንስ ግዴታ ችግር የለውም። ምንም ጣጣ የለውም። እንዳያሳስብሽ ልምጣ እዛ ጠጋ አዎ እና ብሩ ወደዛ ተራምዶ አይመጣም። የቲክቶክ አካውንትሽ ምንድን ነው ስሙ? አዲ አዲ ነው። አዲ ብቻ ነው? አዎ ኤ እና ዲ ማለት አዎ። ከዛን 555 አዎ 500 ሺህ ፎሎወር አይገና አይ ነው ዩዘሯ ነው ዩዘሯ ኧረ ቆይ እኔ መጥቼ እወስዳለሁ። ኧረ በሌ ብሩ አይራም ኧረ ለዛ ነው። እሺ ቴንክ ዩ እውነት ኧረ ያበደው ለስማ እርግጠኛ ነኝ ግን ቫይራል ይወጣል። ጸዴ ነው እውነቱ ነው። ለእኛ እያሰብን ኧረ አስቤ አይደለም ምንም አያስቀኝም። እሺ ለማንኛውም ይግባ ተረኛ ይግባ። ይመስለኛል ይሄ እና የመጨረሻ ተወዳዳሪያችን ነው። ያው የመጨረሻው ዙር ተወዳዳሪ ነው አሁን የሚመጣው እና አራት ነው ያለፈው እና አምስተኛውም ሊሆን ይችላል። በአራትም ልንጸና እንችላለን። እስኪ ግምት አምስት ይሄ የመጨረሻው ተወዳዳሪ ያልፋል ወይስ አለ? እኔ እንጃ መገመት አልችልም። እኔ አልስቅም። እኔ ግን ካለፈ ራሱን መልሷለን። ለምሳሌ አስቆ ካለፈ ወደ ኋላ ተመልሶ ድጋሚ ያስቀን። አልገባም አልገባም እንጂ እኔ ግን ይኸውልህ አያልፍም ያልኩበት ማለት ነው። እስካሁን በዛ ቀልድ በጣም የረካውበት ቀልድ የመጀመሪያው ስለሆነ አሁን የሚመጣው መጨረሻው ላይ ካሳቀ ድጋሚ ይድገምና ከራሴ ይውና ሁለቴ የሚሳቅ አይሻልም? ለፋሚሊዎች ማለት ነው። ለማንኛውም የመጨረሻ ተወዳዳሪ ተረኛ ግባስ የ
አይ ቲንክ በአራት ተወዳዳሪዎች ማለፍ አንድ ሰው ነው የሳቀው አይደለ? አንድ ሰው ነው የሳቀው። እኔም በልጁ ሳይሆን በበሌ ነው ባይዘው ይሳቀው። አሸንፈሻል ቲክቶክ ስልኬ ያሸነፍኩት ነው። እንደውም የመጀመሪያ ውድድርሽ ለዮናስ ምናምን ስፒከር አንተ እንደዛ አይነት እዛ ላይ ሆነ ነገር ብትጨማምሪ አሪፍ ነበር ይሻል ነበር። የዛሬው እኔ ይኸውልሽ ልንገርሽ አንቺ ሐሳብ ምንም አላሳቀኝም። ጫማ ያብራል ደግሞ በሪዘናት ኮንኪቫስ ዲንሽ ወደ ማቶሰል ና ነው ለማን እና ለዛሬ እንትና አልተሳካም። ቀጣይ ይሄ ውድድር ካለቀ በኋላ አሪፍ ውድድር ይኖራል። ዛሬ መሳተፍ ትችያለሽ። ጠብቄሽ ነበር ግን ኖርማል ነው። አይሆንም። እግዚአብሔርን እኔ በልጁ አይደለም የሳኩት ባይዘው በበሌ ነው እኔም እንዳንተ ሌላ ሀሳብ ውስጥ አሁን የቀጥታ ላይቭ ስትሪም ቢሆን ሚታሊን ነው ካፕኬት አይደረግም። ባይዘው እኮ ምንም እኮ ይሄ ልጅ እኮ ያው የራሱ አክሽን ነው እንጂ የሚያሳየው ባይዘው ለመፈመስ ምንም አይነት መንገድ ብትጠቀም ያው አንዳንድ ወጣቶች ገና ታዳጊ ልጆች ለነሱ አይመከርም እንጂ በእናንተ ኮንተንት ጋር ላይሄድም ይችላል እንጂ በራሱ ኮንተንት ላይ የሚፖስት ነገር ቢሆን እንደፈለገ መስራት ይችላል። ግን ለሌሎች ምናምን ማስተማሪያ ሌላ ቦታ ስትሄድ ልክ አሪፍ ተዘጋጅተበት በእናንተ ስራ ላይ አይመጣም። ሰው ለማዝናናት ሄደ መሀል ላይ ማሁን እስካሁን ይሄ መጨረሻ ላይ ፓርቲ መክተት የሆነ ሰዓት ናሆም ምናምን ሆኖ ተወዳድሮ ሁላችንም ነበር ያሳቀው። በዛ መንገድ ግን አሪፍ ነበር ኮንተንቷ። አሁን እኛ እስካሁን እየተጫወተን ጫወታ አሪፍ ነበር። የመጨረሻው አዲሱ የሀገር አይነት ሎሽን። ለማንኛውም እንግዲህ የዛሬው ዝግጅታችን ፍራይዴ ናይንቲስ ከበላቸው ጋር ያደረገው ምርጥ ቆይታ ይህንን ይመስል ነበር። በቀጣይ አሁንም ማሳሰቢያ ያለ ሁላችሁም ያለፋችሁ ተወዳዳሪዎች በደንብ መዘጋጀት ይኖርባችኋል። ምክንያቱም ከአራት ሰው 3 ሰው ነው ማሳቅ የምትችሉት፣ ወደ ቀጣዩም ዙርም ማለፍ የምትችሉት እንዲሁም ተሸላሚ የምትሆኑት። እንግዲህ የዛሬ ቆይታችን ይሄንን ይመስል ነበር። ሙሉ ሰው ግን አስቃለሁ ብዬ አምናለሁ። አረ በደንብ ነው። አንድ እስቲ አምስተኛው የ2,000 ብር ተሸላሚ ሁን እስቲ። አረ ተው ይቺ አንድ የሆነ ነገር ቤተንሽ አስቂኝ እስቲ ከዛ 2,000 ብር ሊድ በትር ከዛ ብትገባ ደግሞ ደስ ይለናል እንደ ተወዳዳሪ ማለት ነው። እንደው ኤዋሉ ኖርማል ነው። ከዛ ነው ጋርዱ ይዞክ ይገባ። ተረኛ ስል ትገባለህ። ኧረ እገባለሁ። ከማምጣቴ በፊት ደብዳቤ በሶስት ነው የሚያባዝ ከማምጣቴ በፊት ሁላችሁም እድል ነበራችሁ። አስተያይቷን ይኸው ሁላችሁም እኔ እድል ነበራችሁ። እድላችሁን ግን አልተጠቀማችሁም። ምክንያቱም ንቃተ ዳቢሎስ ይላል ንቃተ ህሊና አረ እድሉን በሶስት አባዙት። የተኛውም እድል በሶስት ነው። የተኛውም እድል ነበራችሁ። አረ አስቆና እድል የለኝም። አመሰግናለሁ።
እድል ነበረኝ ንቃተ ህሊና እኔ አሁን ሞራል አይደለምሽ ሙሉ ሰዎች እድሌን በቂ ነው። እንደውም አንስቅም ብለን አውርተንብሽ ነበር። እግዚአብሔር ግን በቃ እንደዚህ ግዴ በቃ ማንም ተወዳዳሪ እንደዚህ አይነት ነገር ይዞ ቢመጣ የማለፍ ቻንስ አለ። እንትን ነው ባይዞ እኔ አሁን ይሄ ሙከራ ነው። ቀልዳለሁ እኮ ግን ሙከራ ነው እና ሙከራ ነው። እንደዚህ አይነት አክቲንጎችን ምናምን ቢያሳዩ አሪፍ። ከበላቸው ተማሩ ሁላችሁ ከበላቸው ተማሩ። ቀጣይ ተወዳዳሪ አላ ከሬሳን ከንቃተ ህሊና ቢማሩስ አይደል? ኖርማል እኮ ነው። ኖርማል ነው። ወርቁ ካርክ ነው የሰው ይነሳል እኮ ግን እኔ ከማምጣት በፊት ማለት አልነበረበት። በላችሁ ግን እኔ እንደዚህ ውድድር ላይ ከአንዱ ጋር ብትገባ ደስ ይለኛል። እስቲ አስቢበትን ከጌች ጋር ምናምን ነው አረጋባለሁ ባይዞ እንትን አንተ አስባለኛል ብለህ በቃ መግጠም እኔ በጣም ማዝናናት ምናምን እንትኑ ላይ ኧረ እኔ በግጥም ነው የምሄደው። እኔ በቦክስ አልችልም። ግጥም ባተል ማለት ያው እንደዚህ ትወና ምናምን። እሺ ለምን ፀጉር በተላጨ ምናምን አታረጉት? ቃሉን ለምሳሌ ቃሉን አይደለም። እስቲ ግን ፀጉር አለኝ እኮ ፀጉር አለኝ። ቆንጆ ማለት አንተ ስማ እንትና ጋር ብትወዳደር ከማን ነው ይሄ ናቲ በርበር ናቲ በርበር ናቲ ባይዞ እንትን ነው። በእንግሊዘኛ ከሆነ አልችለውም። እውነት ለምን ከእሱ ጋር ታዘጋጀው? ከናቲ ጋር ፀጉር በመቁረጥ ነው። ኧረ እኔ እባክህ ለምን ከእሱ ጋር ፋይት ኧረ በእኔ እጅ ሰበብ ይሆናል። እኔ እንደዚህ እውነት ተው ይቀርብ። ናቲ ቪዲዮ ካየህ ለምን እኔ ጋር ይሞትብኛል እያለህ ነው። ናቲ በርበር ሾፕ ናቲ በዚህ ቆርጦ ወደዚህ እስኪዞር ድረስ አይነሳም። ብቻ ናቲ ይሄን ቪዲዮ ካየኸው ካላየ ራሱ ያያሉ በራስ ቪዲዮ የነሱ ተከታይ ያያሉ። በዚህ ካላየ በራስ ቪዲዮ ትፖስታለህ። አንተ አይችለኝም እያለ ነው ናቲ። ስለዚህ አንተም በራስ ቪዲዮ ትፖስታለህ። ኧረ እኔ በችግር የለውም። በቃ ናቲ አይታል። እኔ በራሴ በኩል እንደዚህ ሙሉ የዚህ ካርቶን ሙሉ ምን መድባለሁ። ይግጠመኝ እሱ ይግጠመኝ። ኮንፊደንስ አወዳዳሪዎች ተዘጋጁ። ናቲ ጊዜ ምናምን ይሰጣቸው። የናቲ መልስ ግን መጠበቅ አለብን። ግን አይደለም ስሜታዊ ነው የሆነ ካሜራው የተነቀለው። አብሽር እና ጋይስ የዛሬ ቪዲዮአችን ይመስል ነበር። በጣም እንወዳችኋለን እና እናከብራችኋለን። እስካሁን እንግዲህ አብሮን የነበረው በላቸው ነው። በድጋሚ ፈጣሪ ያክብርልን። በጣም እንወዳለን እና እናከብራለን። በዚህ አጋጣሚ ናቲ ከፈለካኝ ካልፈራኝ ይሄ ቪዲዮ ሙሉ መላው ዓለም ላይ ያለው ሰው ነው የሚያየው። እኔ እንደምታየው እኔ ከማምጣቴ በፊት ብዬ አይደለም የምጀምረው፣ ቀጥታ ነው ገባ መጥቻለሁ ነው። ተዘጋጅ ናቲ ፀጉር አይደለም የምቆርጠው፣ ይሄ ፍልሚያ ነው። ሻምፒዮን ምናምን ነው። ሜዳ ላይ ገብተህ ሙሉ ተመልካች እንዲህ ዙሪያ ላይ ቁጭ ብሎ የሚያይበት ጨዋታ ነው። የፀጉር መመላለጥ ቅርጽ ማውጣት አይደለም። እባክህ እንደምታየው እጅ ያረሰ ነው ያደገው። እንደ ፌደራሉ እንደዚህ በመውሰድ ብቻ አልጨረሰም። እኔ እንደ ሰነካ ማለት ነው። ማሳ ነው የምትሆነው። ማብራት እንደያዘ ሰው ስታካርገ እንዲህ ይነዝራል። ናቲ አይታል እንግዲህ መልስ ምታው ግድ እንደውም እሱ ጋር ግጥሚያ ላይ ሲገባ ቆርጬን እንደው የምገባው። እስቲ እጅን ጥንካሬ ሊያ ለማንኛውም የዛሬው ቆይታችን ይሄንን ይመስል ነበር። ሁላችሁንም እንወዳችኋለን። ሰብስክራይብ፣ ሼር አድርጉልን። ይመቻችሁ። እኔ እንደ ሳይዶ ማርሻል ምናምን አልተውንም። ግጠመኝ ነው። እኔ 10 ኪሎ ጁስ 10 ኪሎ ሙዝ ምበላ ሰው አይደለሁም። በአመት ቪዲዮ ላይ ምናምን የሚቀልድ ሰው አይደለም። ትወና ምናምን እኔ በአንድ ስፖርተኛ ላይ ፓርት 2 ፓርት 1 ምናምን ብዬ ቪዲዮ የምሰራ ሰው አይደለም። ቀጥታ አሁን ኢንተርቪው ላይ ወጥቼ ማውራው በቃ ሁሉ ሰው እንዲያውቅ ብዬ ነው። በቃ ይዘጋ። ለማንኛውም እንወዳችኋለን።
እናመሰግናለን። እንወድሻለን። መልካም ሳምንት